ኤዱ እንግዲህ ከፍቅረኛዋ ጋር ላይፏን እየቀጨነች እና ኤዱ እንግዲህ ምን አለች መሰላችሁ? ቀን ነው የምታስበው ማለት ነው። ትሁትና ካሌብ አንድ ላይ እንዲሆኑ በጣም ነው የምታስበው። እንግዲህ እዚህ ጋር ቲናና ካሌብና ተመስገን ሁሌም እንግዲህ ያው ተንኮላቸውን እንትን እንዳይሉ ነው። እዚህ ጋር ደግሞ ተመስገንና ቲና እንግዲህ ያው እንትናን እየጠበቋት ነው ማለት ነው። ሁሌም እሷ እንግዲህ ያው ሁሌ እንዳጸመደኝ ነው። አይለያዩም ሁለቱ ማለት ነው። ምንም አይሰካላቸው ግን ሁሌ እንዳጸመዱ ነው። አሁን እነሱ እንትናን ትሁትን እየጠበቁ ነው ማለት ነው። ተመስገን እንግዲህ ሽጉጥ ይዟል። እንግዲህ እስቲ ማን ሊመታ ነው? ቲና እንግዲህ ለሱ አቃጥራ በዛ ጋር ሮጠች ማለት ነው። እሷን እንትን እያለች እና በቃ ቲና ሁሌ ከተንኮል ጋር አጠፋም። ሁሌ ተንኮልን በእጇ ዛ ነው የምዞረው ማለት ነው። እና ተመስገን እንግዲህ ያው ተደብቆ ትሁትን እየጠበቃት ነው ማለት ነው። ትሁት እንግዲህ እየጠበቃት ነው። እስቲ ምን እንደሚፈጠር ጠብቁ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ውድ ቻናል ቤተሰቦች ሰላማችሁ ብዝት ይበል። ይሄንን ቻናል ሼር ላይክ እያደረጋችሁ አበረታቱ። ቪዲዮን ሲጀምሩ በላይክ በሼር ጀምሩ። እስከ መጨረሻው ድረስ ተከታተሉት ውድ ቤተሰቦች። እስከ መጨረሻው ካያችሁ ብዙ ነገር እንማርበታለን። እንግዲህ ትሁት ዲራማ እየቀጠለ ነው እና እስቲ ከትሁት ዲራማ ምን ተማር? ትሁት ትትናን ከትሁት ተንኮልን ከቲና እና ተመስገን ማለት ነው እና ብዙ ነገሮችን እንማርበታለን። እንግዲህ እዚህ ጋር ተመስገን ማለት ነው በሽጉጥ ትሁትን መቷታል። ትሁትን መተው ተደብቀው እንግዲህ ወደ ቤት ገብተዋል ማለት ነው ከቲና ጋር። ቲና ሁሌ ያው ተንኮሏን ምንም ቢሆን አተው ማለት ነው እና ትሁት እንግዲህ እዛ ገና ማለት ትሁትን አደጋ ደርሶባታል፣ መቷታል። እሷ እዛ እንደወደቀ ጥሏት መጣ። ያው አያችሁ፣ እሷንም ደግሞ እርስ በርሳቸውም ደግሞ አልተስማሙም ማለት ነው። ቲናና ተመስገን ራሷ አልተስማሙም። ቤት ሮጧ አብረው ዘው ገባች። ከዛን ደግሞ ቤትም አልተስማሙም። በነገር ተጣሉ። ተመስገን ከቲና ጋር ተጣልተዋል። ምንድን ያደረግሽ? እሷ ማለት እስር ቤት እንዳትገባ ብላ ያው አስመልጣ ወደ ቤት ዘው ገብታ ነበረ። እሱ ግን ምንድን ነው ያደረግሽው ብሎ ቲናን መቷታል ማለት ነው። በያዘው ሽጉጥ አንቺን ነበር ብሎ ያው እሷንም ጉዳት አድርሶባታል። እነሱ ሁለቱም አልተስማሙም ማለት ነው። እና አባባ እንግዲህ አገር ሰላም ነው ብለው መጽሐፋቸውን ቁጭ ብለው እያነበቡ ናቸው። ትሁት መመታቷን ትሁት መውደቋን እንግዲህ ኤዱ ተደውሎላት ተነግሯት ኤዱ ሮጣ ሄዳ ትሁትን እዛት መታለች። አባባ ቁጭ ብለው መጽሐፋቸውን እያነበቡ እያሉ ትሁት መጣች ተደግፋ ማለት ነው። ምን ሆነሽ ነው ልጄ? ምን ነክቷት ነው ብለው አባባ ትሁትን አቀፏት። ከዛን ኤዱ ደግሞ አባ ጋሼ ተረጋጉ፣ ምንም አልሆነች፣ ተረጋጉ ጋሼ አለቻቸው። አይደለም ጋሼ ከካሌብ ጋር ነበረች፣ ድንገት የነበረችበት ቦታ ሽጉጥ ተተኩሶ ነው ብላ እንግዲህ እየተመስገንን እንትን ግድብ እንደበቀችለት ማለት ነው ኤዱ። ከዛን አባባ ደግሞ እና ልጄ ካሌብስ አሉ አባባ ደንግጠው ማለት ነው። እና በጣም ደንግጠው ልጄ ካሌብስ ሲል አይደለም ጋሼ ሰላም ነው ካሌብ ምንም ችግር የለም አለቻቸው ኤዱ ማለት ነው። እዛ አካባቢ የነበሩትን ሰዎች ፖሊስ ለጥያቄ ስለወሰዷቸው ወደ ፖሊስ ጣቢያ ሄደው ነው እንጂ ምንም ነገር አልሆነም፣ ምንም አልሆነም አለች እና ደህና ናቸው። ትሁቴ መረጋጋት ስላልቻለ ትሁቴን እያት መጣው እንጂ ጋሼ ደህና ናቸው ብላ ትሁትን አረጋግታ ኤዱ ተመልሳ ቲናና ተመስገን እንግዲህ ተጣሉ። ከኔ ጋ የዋልሽ ቀን ነው መኖሪያሽን ያላውሻል ምናት ሴጣን አለችው። ሳቀ ማለት ነው። ሴጣን ስምሽን ስትጠሪ ግን በጣም ደስ ይላል አለ። ከአንቺ በላይ ሴጣን የለም ብሎ መለሰላት። ያው እንግዲህ እሷንም መጥቶ ራሷን ስታወድቃ ነበር ማለት ነው። እና ስምሽን ስትጠሪ በጣም ያስታውቅብሻል ብሎ እሱ መልሱ መለሰላት ማለት ነው። ተመስገንና ቲናም እኮ አይስማሙም እኮ ማለት እሷ ሁሌ ግን ያው ተተንኮሏ አትአርፍም። ምንም ቢሆን መቼም ደግሞ አይሳካላትም። እሷ ሲጀመር ትሁትን
በምታጸምድበት በቃ አላደል በምታጸምድበት ነው የምትፈልገው ማለት ነው። እና ከእሷም ከእንትና ጋር አተው ሁሉም የእሷን ተንኮልና የእሷን እንትን ያውቁባታል ማለት ነው። ማንም እሷን የሆነ በቃ የጉዳት እንኳን ስትጎዳ ምን እንኳን ስትል የስራሽን ያገኘሽው ነው የሚሏት ማለት ነው ሁሌ። እሷም ደግሞ ይሄን እያየች ከተንኮል ስጭር ነው በቃ እንቅልፍ የላትም። ተንኮል ለማሰብ በአንዱ ሲሏት በአንዱ ትላለች ማለት ነው። እና አንዳንዴ ቲና በጣም ትገርመኛለች ማለት ነው። አንዳንዴ አሁንም እኮ ሰው እንዲህ አይነት ሰዎች አሉና ሁሌ ተንኮላቸውን ሁሌ በተንኮላቸው በቃ የሆነ ነገር ሲደርስባቸው በቃ ተመልሰው ደግሞ ወደዛው ወደ ተንኮል የሚሄዱ ማለት ነው። ምንም የማይተኙ ያን ያጸመዱትን ሰው ክፉ ነገር ደርሶበት እስከሚያው ድረስ በቃ ተስፋ የማይቆርጡ ሰዎች አሉ በአሁኑም ጊዜ ማለት ነው። ተስፋ የማይቆርጡ እንደዚህ አይነት ማለት እንደ ቲናም በቃ የፈለገ እኮ በአንዱ በገንዘብ ትደራደራለች፣ ብዙ ነገሮችን ታሳግታለች። አብራ በቃ ሁሉን ነገር ደግሞ ቀመማ ነው የምታድረው። አንድ ነገር ከተበላሸባት ያን ነገር ደግሞ ቀመማ ነው የምታድረው ማለት ነው። መቼም ቢሆን ከተንኮሏ እንትን አትልም ማለት ነው። መልካም ስራ እንኳን ብትሰራ እሷን እኔ መልካም ስራ ሰራሽ ብለው የሚረዳት የለም ማለት ሁሌም ተንኮል ቦታ ስለሚያገኟት እሷና ተመስገን ተተንኮል ስራ አይወጡም። እንደዚህም ለፍተው እንግዲህ እስካሁን ትሁትን በእጁ አላረገም ተመስገን ማለት ነው። እና ተመስገን ምን አላት ቲና፣ ከዚህ በኋላ እኔን ለመጋፈጥ ብትሞክሪ እደፋሻለሁ አላት ማለት ነው። እንደዚህም እንኳን ተንኮል እያጸመደችለት ሁሉ ነገር እያደረገችለት አይወዳትም፣ አይዋደዱም ማለት ነው። እና እሷ በብዙ ነገር ትደራደራለች። እሱ ራሱ ተንኮሏን አውቆባታል ማለት ነው። እሷ ሲጀምር ትሁትን እንዲያገኝ ከትሁት ጋር አብሮ እንዲሆን ቲና አትፈልግም ሲጀምር ማለት ነው። እና እሱም ደግሞ ያውቅባታል። እሷ የሆነ በቃ የጀመረችው ነገር ሳይሳካላት ደግሞ ሌላ ነገር ጀምራ ታድራለች። እና በዚህ ኤዱ በጣም ለትሁት ሁሌ ቅን ነው የምታስብላት። ኤዱ አባባ ትሁት እንድትጎዳ ትሁት እንትን እንድትል መልካም ቦታ እንድትወት ትሁት ካሌብን እንድታገባ ነው የምትፈልገው ኤዱ ራሱ ማለት ነው። ትሁት ከካሌብ ጋር እንድትሆን በጣም ነው የምትፈልገው፣ በጣም ነው እንትን የምትለው ማለት ነው። እና ቲናም ያው ተንኮሏ መቼም አትማርም። ተመስገንም እሷን ከማጽመድ ወደኋላ አይልም። እንግዲህ ትሁት ሁሌም እሷ ስቃይ ውስጥ ናት ያለችው ማለት ነው። አንዳንዴ ግን ያው እንደዚህ ትሁት መሆን መልካም መሆን በአሁን ጊዜ በጣም ይጎዳል ማለት ነው። እና ግን መልካምነት ለራስ ነው። ሰው የዘራውን ነው የሚያይደው። እንትና ቲና ራሱ በለዋ ላይ ክፉ ነገር ስታስብባት ይህ ሁሉ ነገር ስታደርግባት አባባና ትሁት በቃ እንደ ስራሽ ያገኘሽ እንደዚህ ብለው በቃ ይነግሯታል እንጂ በእሷ ላይ ክፉ ነገር አያስቡም ማለት ነው። እና በአሁኑም ጊዜ ክፉ ላሰብብን ሰው ክፉ ባንመልስ መልካም ነገሮችን ብንሰራ መልካም ነገር እናገኛለን ማለት ነው። ከዚህ ከዲራማ ብዙ ነገሮችን እንማራለን። ክፋትን ከቲና፣ ተንኮልን ከተመስገን፣ ትህትናን ደግሞ ተትሁት፣ መልካም ማሰብን ኤዱም መልካም ታስባለች። አባባ ሁሌ ለትሁት እንደቆመላት እንዳሰቡላት ነው። እና እሷም ደግሞ በጣም ነው አባባን የምትወዳቸው። የአባባ ነገር አይሆንላትም፣ እሳቸውም ደግሞ የትሁት ነገር አይሆንላቸውም ማለት ነው። እና አባባንና ትሁትንም ለመለየት ብዙ ቲና ሞክራለች፣ ግን አልቻለችም። አባባና ትሁት ሁሌም ፍቅር ናቸው። ሁሌም እንደ አባትና ልጅ ናቸው የሚመካከሩት። እንግዲህ ይሄ ዲራማ በጣም ብዙ ነገርን ያስተምራል፣ ፍቅርን ያስተምራል፣ ጭካኔን፣ ክፋትን፣ ብዙ ነገሮችን ከዚህ ከዲራማ ውስጥ 3 ነገሮች እናገኛለን ማለት ነው። ክፋትንም፣ መልካምነትንም፣ ጭካኔንም እናገኝበታለን ማለት ነው። እና ካዳመጥ ነው እስከ መጨረሻ ድረስ ከተከታተል ብዙ ትምህርቶችን እንወስድበታለን። ዲራማ ማየት አንዳንዴ ይጠቅማል ማለት ነው። ለምን ከዲራማ ውስጥ ብዙ ነገሮችን እናገኛለን። ብዙ ነገር በህይወታችን የሚመጡን ነገር በህይወታችን ያሉትን በዚህ ዘመን ያለውን ነገር ሁሉ ነገር ከዚህ ከዲራማ እንማርበታለን ማለት ነው። እና የተለያዩ ዲራሞች አሉ። እነዚህን ድራሞች በተመቸን በረፍት ጊዜያችን እነዚህን ድራሞችን ብናዳምጥ
ህይወታችንን ተሞክሮ እናደርግበታለን፣ እናገኝበታለን ማለት ነው። ሁላችንም እንከታተል ነው ምለው። እኔ ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ እንግዲህ በሌላ እስከምንመጣ ድረስ ሰላማችሁ ስትይበል ተማሩበት ከዚህ ከዲራማ። እኔ ሁሌ የነትሁት ዲራማ ደስ ይለኛል ማለት ነው። እስከመጨረሻው ነው የማዳምጠው። አንዳንዴ ደግሞ በጣም የምትገርመኝ የቲና ነው። በቃ የፈለገ አትረታም። በቃ አንድ ሰው አሁን እኮ በአሁን ጊዜ ብዙ ሰዎች እንዲህ አይነት አሉና የሆነ በቃ በሌላ ነገር እንደዚህ አንድ ሰው የጠሉትን ሰው ሲያጸምዱ በአንዱ ሲሉ በአንዱ ሲሉ በአንዱ በቃ ሁሌ በሰው ላይ በቃ ያ ሰው ተጎድቶ ለማየት የሚፈልጉ አሉ። እና ይሄ ድራማ እንደዚህ አይነት ሰዎችን ከቲና እንማርበታለን ማለት ነው። ቲና አሁን እንደዛ ናት። ምንም ታማ እንኳን እኮ መነሳት አቅቷት እንኳን ተንኮሏን አተውም ማለት ነው። ስልክ ደውላ እንደዛ ትወጣለች። እና በቃ በገንዘብ እንደራደር ትላለች። በገንዘብም ታምናለች፣ በጉልበትም ታምናለች። በብዙ እንግዲህ ይሄ ሁሉ ሰውን ለማጥመን ነው፣ ግን አይሳካላትም። ሁሌ ይፈርስባታል፣ ሁሌ ትበሳጫለች። እና እነሱ እንግዲህ በቅንነት ሄደዋል። ትሁትም ቅን ናት፣ መልካም ናት። መልካም ከሆናችሁ እግዚአብሔር አሳልፎ አይሰጧችሁ የፈለገ ነገር። ይህን ድራማ ብዙ እንማርበታለን። እንደዚህም ሆና እሷና ተመስገን ሁሌም በቃ ፋሽን ያደረገው በማገት በማሳደድ ነው ማለት ነው። በቃ የሚያሸንፈው በዛ ነው። ይሄን ሁሉ እያደረገ እሷም በቃ አንዳንድ ነገሮች መንገዶችን እያሳየችው እየነገረችው፣ ሁለቱም ደግሞ አይስማሙም፣ ይጣላሉ ማለት ነው። ሁለቱም አይስማሙ እርስ በርሳቸው፣ እነሱም አይስማሙ። እሱም እንትን አይላትም፣ እሱም በቃ አምናትም። እሷም ሲጮህባት ለምን እንደምትጮህብኝ ትለዋለች። ማለት አንድ ሰው እኮ የሆነ አንድ አብሮ እንኳን የሚሰራ ግዴታ መስማማት አለበት። ግዴታ በክፋትም ሆነ በክፋትም ከተስማሙ በክፋትም አብረው ተስማምተው አንድ መሆን አለባቸው። ግን ተመስገንና ቲና ብዙ ጊዜ አይስማሙም። እሱም በቃ አልሸነፍ ባይ ነው። ሲሸነፍ እሷ ላይ ነው የሚጮኸው፣ እሷም ስትሸነፍ እሱ ላይ ነው የሚጮኸው ማለት ነው። እና ይህ ነገር ስላለ በጣም የሚገርም ዲራማ ነው እና ሁላችንም እንማርበታለን ብዬ ነው። እኔ በእኔ በኩል ብዙ ነገሮችን ተምሬበታለሁ። ክፋትንም፣ መልካምነትንም፣ ትህትናንም፣ ክፉ በክፉ አለመመለስንም ተምሬበታለሁ። ለምን አንድ ሰው ክፉ በክፉ ከመለስን፣ ለዛ አንድ ሰው ክፉ ካረገብኝ ያንን ክፉ መመለስ ከሆነ ራሴ እጎዳለሁኝ። መልካምን ክፉን በመልካምነት ከመለስን እንጠቀምበታለን ማለት ነው። እና ይህን ዲራማ እስከ መጨረሻው ድረስ ከተከታተላችሁት የትሁትን ዲራማ ብዙ ነገር እንማርበታለን። እኛ ደግሞ ከዚህ ውስጥ መልካም ነገሮችን ነው መርጠን መውሰድ ያለብን እንጂ ክፋትን አይደለም። መልካም ነገሮችን መርጠን ሁላችንም ከወሰንነው እንጠቀምበታለን። ቤተሰብ እንግዲህ ይሄንን ቪዲዮ እስከ መጨረሻው ተከታተሉት። ሼር ላይክ አድርጉ። አስተያየታችሁን በኮመንት አስቀምጡልኝ። የምታበረታቱኝ ሼር ላይክ የምታደርጉ አስተያየታችሁን በኮመንት ከልብ